ሂጃብ ግለሰብ ሊፈቅድም ሊከለክልም አይችልም። ከመንግስት ጋር ለማጋጨት የሚንቀሳቀሱ አካላት ኃይል ሊባሉ ይገባል። አትሂድ አትበለው እንዲሄድ አድርገው ነው አይደል? አትማር አትበለው እንዳይማር አድርገው። በምን? በሂጃብ። በምን? በሰላት። ሂጃቧንም ትለብሳለች፣ ትምህርቷንም ትማራለች። ዛሬ ሙስሊም እህቶቻችን ወንድሞቻችን ላይ በተለያዩ ቦታዎች ላይ በሂጃብ ምክንያት ከትምህርታቸው እንዲገለሉ እየተደረገ ነው። በኒቃብ ጉዳይ ከጉንችሬ ጀምሮ ደቡብ ላይ ሴቶች ራቆታቸውን እንዲሄዱ በየቦታው ማበረታቻ እየተደረገላቸው፣ ነገር ግን ራሴን ልደብቅ ሂጃብ ልልበስ ማንነቴን የጌታዬን ትእዛዝ ልጠብቅ ስትል ደግሞ አይቻልም። ሴት ልጅ በኢስላም ትልቅ ቦታ አላት። አላህም ሱረቱ ኒሳ የሴቶች ምዕራፍ ብሎ ቁርአን ላይ አወጀ። ሱረቱ ሪጃል ይላል የወንዶች ምዕራፍ ሚል። አንድ ሴት ተራቁታ ራቆቷን የምትሄድ ሴትና ሂጃብ የለበሰች ሴት በሰዎች እይታ አንድ ነው? ልላከፍ ቢል ምን ሆነ አይታልላክ መን ቃለ ኢነል ሂጃበ ወሰትሩል ወጅሂ ዓደቱን ኢጅቲማኢየቱን ዘላቂ መፍትሄ ሊያገኙ ይገባል። ከግማሽ በላዩን ሙስሊሙ ማህበረሰብ